ከስክሪኖቻችን ጀርባ እኛ በማናውቀው መንገድ የዲጂታል ሕይወታችንን የሚቆጣጠር አንድ ነገር አለ። ዛሬ የምናየው ይህ የተደበቀ ስርዓት ምንድነው፣ እንዴትስ ነው የሚሰራው የሚለውን ነው። ይህ ነገር ሁላችንም ላይ ደርሶብን ያውቃል አይደል? በቃ ስለሆነ ነገር በሐሳብ ደረጃ ታስባለህ። ለምሳሌ ጫማ ልግዛ ብለህ፣ ከዛ በቃ ፌስቡክ ላይ ኢንስታግራም ላይ በየቦታው የጫማ ማስታወቂያ ይዥጎደጎዳል። እንዴት ሊሆን ቻለ? ዝም ብሎ በአጋጣሚ ነው ወይንስ ከዚህ ጀርባ ሌላ የተደበቀ ታሪክ አለ? እና ይሄ ስሜት ልክ እንደ ዲጂታል መንፈስ ነግረ ነው አይደል? የሆነ ምስጢራዊ ነገር። ዛሬ ግን እስኪ ከስክሪኑ ጀርባ ያለውን እውነታን እመርምርና ይህን እንቆቅልሽን ፍተው። እንግዲህ ይሄ ድግመትም ሆነ በአጋጣሚ የሆነ ነገር አይደለም። ዋናው ቁም ነገር ይሄ ነው። ከጀርባ ያለው ነገር ስውር ኃይል ምናምን ሳይሆን ሆን ተብሎ የተነደፈ በጣም ኃይለኛ የሆነ የኢኮኖሚ ስርዓት ነው። በቃ በየቀኑ በምንጠቀምባቸው አፖችና ድረገጾች ውስጥ የተሰገሰገሰ ስርዓት ነው። እና ይሄ ስርዓት ስም አለው። የክትትል ካፒታሊዝም ይሉታል። ምንድን ነው ማለት ነው ይሄ? በቃ በዚህ ስርዓት ውስጥ የኛ የግል ህይወት፣ ስሜታችን፣ ምርጫዎቻችን፣ የምንወደው የምንጠላው፣ ይሄ ሁሉ ነገር ለትርፍ ሲባል የሚሰበሰብ ጥሬ ዕቃ ሆኗል ማለት ነው። እሺ፣ ይህንን ስርዓት በቀላሉ ለመረዳት እስኪ እንደዚህ እናስበው። ድሮ የነበረውን የወርቅ ትኩሳት ታሪክ እናስታውስ። አሁንም ልክ እንደዛው ነው። ልዩነቱ ግን በዚህ ጊዜ ወርቁ የሰው ልጅ ልምድ መሆኑ ነው። ያው ልክ አንድ ማዕድን ኩባንያ መሬት ቆፍሮ ወርቅ እንደሚያወጣው ማለት ነው። የቴክኖሎጂ ኩባንያዎችም የአእምሯችንንና የህይወታችንን ጥልቅ ገጽታዎች ነው የሚቆፍሩት። ከዛ የባህሪ መረጃ የሚሉትን አዲሱን ወርቅ ያወጣሉ። እሺ፣ ይሄ የቁፋሮ ሂደት 3 ዋና ዋና ደረጃዎች አሉት። አንደኛ ማውጣት ነው። በቃ የእያንዳንዱ ክሊክ የምናደርገው ላይክ ያለንበት ቦታ ይሄ ሁሉ እንደ ጥሬ ዕቃ ይሰበሰባል። ሁለተኛ ማጥራት ነው። የተሰበሰበው መረጃ በሙሉ ውስብስብ በሆኑ አልጎሪዝሞች ይተነተንና ቀጥሎ ምን ልናደርግ እንደምንችል ይተነብያ። ሶስተኛውና የመጨረሻው ደግሞ መሸጥ ነው። ያ ትንበያ ባህሪያችንን ለመቀየርና ተጽዕኖ ለመፍጠር ለሚፈልጉ ሌሎች ኩምፓኒዎች ይሸጣል። እሺ፣ አሁን ደግሞ ይህ ስርዓት በትክክል እንዴት እንደሚሰራ እና ምን አይነት ስልቶችን እንደሚጠቀም እስኪ በጥልቀት እንመልከት። የስርዓቱ የጀርባ አጥንት እነዚህ 3 ቁልፍ ዘዴዎች ናቸው። ባህሪን ለትርፍ መቅረጽ፣ ህይወትን ወደ መረጃ መቀየር እና በቀላል ግፊቶች መቆጣጠር። እስኪ እያንዳንዳቸውን በዝርዝር እንያቸው። እዚህ ላይ አንድ መሰረታዊ ለውጥ አለ። አስቡት፣ የድሮ ገበያ ምርቶችን ነበር የሚሸጠው። ይህ አዲሱ ገበያ ግን የሚሸጠው የኛን ባህሪ ነው። ዋናው ዓላማው ምርት መሸጥ ብቻ አይደለም። ከዛ ይልቅ ድርጊቶቻችንን እነሱ ወደሚፈልጉት አቅጣጫ መምረት እና ከዛ ትርፍ ማግኘት ነው። የድርጊት ኢኮኖሚ የሚሉትም ለዚህ ነው። ይህንን ለመረዳት አውቶሜት እና ኢንፎርሜት የሚባሉ 2 ጽንሰ ሐሳቦችን ማየት አለብን። ቴክኖሎጂ 2 ነገር ነው የሚያደርገው። አንደኛ የሰውን ስራ ይቀንሳል። ያ ማለት አውቶሜት ያደርጋል ማለት ነው። በተመሳሳይ ሰዓት ግን ስለዛ ስራ አዲስ መረጃ ያመነጫል። ይሄ ደግሞ ኢንፎርሜት ይባላል። በጣም ቀላል ምሳሌ ጉግል ማፕን ስንጠቀም መንገዱን በማሳየት ስራችንን ያቃልላል አይደል? ይሄ አውቶሜት ነው። ግን በተመሳሳይ ሰዓት የት እንደሄድን፣ በምን ፍጥነት እንደነዳን፣ የት እንደቆምን ይሄን ሁሉ መረጃ ይመዘግባል። ይሄ ደግሞ ኢንፎርሜት ነው። እና ይሄ የሚፈጥረው ኃይል ከድሮ ከምናውቀው አምባገነናዊ ኃይል ይለያያል። ኢንስትሩሜንታሪያን ኃይል ይሉታል። ልዩነቱ ምንድን ነው? አምባገነናዊ ኃይል በግልጽ በሽብርና በኃይል ነው የሚያስገድደው። ይሄኛው ግን በስውር ነው የሚሰራው። በቃ በሚመጡልን ማሳወቂያዎች፣ በሚመከሩ ቪዲዮዎችና ጽሑፎች ምርጫዎቻችንን በዝምታ ይቀይሳል። በግልጽ አይታይም፣ ግን ከጀርባ ሆኖ ይቆጣል። እሺ፣ እስካሁን ይህ ስርዓት እንዴት እንደሚሰራ አየን። አሁን ደግሞ ወደ ወሳኙ ጥያቄ እንምጣ። እና ምን ችግር አለው? ለምንስ ሊያስጨንቀን ይገባል?
በማህበረሰብ ደረጃስ ምን አንድምታ አለው? አንደኛው ትልቁ ችግር ይሄ ነው። በህብረተሰባችን ውስጥ ያለው የእውቀት ክፍል በጣም በሚያስተንግድ ሁኔታ ተዛብጧል። አስቡት፣ ስለኛ የተሰበሰበው እውቀት 99 በመቶ ያለው በግዙፍ ኮምፓኒዎች እጅ ነው። እኛ ስለ ራሳችን መረጃ አጠቃቀም የምናውቀው 1 በመቶ ብቻ ነው። ይሄ ማለት በመካከላችን ከፍተኛ የሆነ የእውቀት አለመመጣጠን ተፈጥሯል። እና የዚህ የእውቀት ልዩነት ቀጥተኛ ውጤቱ ምንድን ነው? እነሱ ስለኛ ሁሉንም ነገር ያውቃሉ። እኛ ግን እነሱ ስለኛ ምን እንደሚያውቁና ያንን እውቀት ለምን ዓላማ እንደሚጠቀሙበት ምንም የምናውቀው ነገር የለም። ይህ ደግሞ ከፍተኛ የሆነ የኃይል አለመመጣጠን ይፈጥራል። ለዚህ ነው አንዳንዶች ሁኔታውን ከላይ የመጣ መፈንቅለ መንግስት ብለው የሚጠሩት። አሁን መፈንቅለ መንግስት ስንል በኃይል የሚደረግ ነገር ነው ወደ አእምሯችን የሚመጣው። ይሄኛው ግን የተለየ ነው። ከላይ የመጣ መፈንቅለ መንግስት ማለት ውሳኔ የመስጠት ስልጣን ከግለሰቦችና ከዲሞክራሲያዊ ተቋማት እጅ ወጥቶ ወደ ጥቂት የመረጃ ሞኖፖሊዎች በዝምታ የሚሸጋገርበት ሂደት ነው። እንግዲህ ይሄ ሁሉ ነገር ወደ አንድ ትልቅ ምስል ነው የሚወስደን። ይሄውም የህብረተሰባችን አጠቃላይ አደረጃጀት ራሱ የተቀየረ መሆኑን ነው። አሁን የምንኖረው የመረጃ ስልጣኔ በሚባል አዲስ ዘመን ውስጥ ነው እና በዚህ ስልጣኔ ውስጥ ኃይል የሚለካው በምንድን ነው? በእውቀት ቁጥጥር። ብዙ መረጃ ያለውና ያንን መረጃ መቆጣጠር የሚችለው እሱ ነው ከሁሉም በላይ ኃይለኛው። እናም ይሄ ሁሉ ነገር አንድ ወሳኝ ጥያቄ ላይ ይጥለናል። ባህሪያችን በየሰከንዱ በሚተነበይበትና በሚቀርጽበት ዓለም ውስጥ የወደፊታችንን በራሳችን የመውሰን ነጻነት በእርግጥ አለን ወይስ ይህንን ነጻነት ሳናውቀው ለአልጎሪዝሞች አስረከብነዋል?